እዚህ ጋር እንደምታዩት 124 ቮልት ነው ሀፍ ግማሹ ያነበበልኝ ማለት ነው። ሙሉ ግን 270 ምናምን ነው። ስለዚህ ቮልቴጅ ለመለካት በዚህ መልኩ ነው የምንለካው ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለብን ይሄ ዲሲ ቮልቴጅ ነው። ሁሉ ጊዜ አውቶሞቲቭ ላይ የምንጠቀሙ ባትሪዎች ዲሲ ቮልቴጅ ስለሆኑ እዚህ ጋር እቺ ሰማያዊ ከለር ዲሲ ነው የምንመርጠው እንጂ ኤሲ ላይ አናረግም ማለት ነው። ስለዚህ ዲሲ ቮልቴጅ ላይ አድርገን ነው የባትሪ ቮልቴጅ የምንለካው ማለት ነው። ዲሲ ኮንቨርተር እዚህ ውስጥ ያለው ዲሲ ኮንቨርተር በስርዓቱ እየሰራ ነው አይደለም፣ ወይም ደግሞ ባትሪውን በስርዓቱ ቻርጅ እያደረገ ነው አይደለም የሚለው እችኛው ባትሪ ማለት ነው። እዚህ ጋር ላደርጋት ይችላል። እችኛው ባትሪ ወይም አክሲላሪ ባትሪውን በስርዓቱ ዲሲ ኮንቨርተር እያደረገ ነው አይደለም የሚለውን ለማወቅ በቮልቴጅ ነው የምናየው። ይሄ ቮልቴጁ ምን ላይ ነው የምናደርገው? እዚህ ላይ 20 ላይ ነው የምናደርገው። ምክንያቱም ይሄ ማክሲመም ቻርጅ ለማድረግ 15 ቮልት አካባቢ ካረገ ነው። ስለዚህ ይሄን ቴስት ለማድረግ መጀመሪያ ፖዚቲቭ ላይ ኔጌቲቭ ላይ አድርጌ እለካለሁ ማለት ነው። እዚህ ጋር እንደሚታየው 12.2 እዚህ ጋር እዚህ ይሄ ዲስፕሌይ ላይ እንደሚታየው 12.26 ነው የምለው። ስለዚህ ይሄ መኪና ሳይነሳ በፊት ኦን ፖዚሽን ላይ ሆኖ ነው። ልክ መኪናው ስታርት በሚያደርግበት ጊዜ ላይ ወይም ደግሞ ስታርት ሞድ ላይ በሚደረግበት ጊዜ ላይ እዚህ ጋር ወደ 14 አካባቢ ቮልት ካገኘው ዲሲ ኮንቨርተር ይሰራል ማለት ነው። ስለዚህ አሁን መኪናው ስታርት አድርጌ እንሞክረው። አሁን እንግዲህ መኪናው ስታርት ፖዚሽን ላይ ነው፣ መኪና ተነስቷል ማለት ነው። ስለዚህ ለክተን ነው ደግሞ ዲሲ ኮንቨርተሩ ይሰራል አይሰራ የሚለው አሁን ከዚህ በኋላ ነው። አሁን 14 አካባቢ ቮልት ማግኘት ያለብን። ይሄው እንደምታዩት 14.8 ቮልቴጅ ነው ያገኘ ነው። ስለዚህ ዲሲ ኮንቨርተሩ በስርዓቱ ባትሪውን ቻርጅ እያደረገ ነው ማለት ነው። በዚህ መልኩ በቮልቴጅ ተጠቅመን ነው ይሄም የምናየው። እዚህ ጋር ቮልቴጅ አድርገን 20 ቮልቴጅ ላይ አድርገን ነው 20 ላይ አድርገን ነው እዚህ ጋር ዲሲ ኮንቨርተር ቴስት ሌላኛው የመጨረሻ አሁንም በዚህ በቮልቴጅ ላይ አድርገን አሁን እዚህ ጋር ፓወር መድረሱን ኦቢዲ ኮኔክተሩ ጋር ፓወር መድረሱን አደረሱ ለማወቅ እዚች ጋር አሁንም ዲሲ ቮልቴጅ 20 ላይ ነው የምናደርገው። ዲሲ ቮልቴጅ 20 ላይ ነው የምናደርገው። 20 ላይ ካረግን በኋላ ኦቢዲ ኮኔክተሩ ጋር ኔጌቲቭን ፒን 4 ላይ ነጋሪን ፖዚቲቭን ደግሞ የመጨረሻ 16ኛ ላይ ነው የምናደርገው። 16ኛ ላይ ከዛ በኋላ ፓወሩ ምን ያክል እንደሆነ እዚህ ጋር ማየት እንችላለን ማለት ነው። ስለዚህ ፓወር መድረሱን መድረሱን ኦቢዲ ኮኔክተሩ ጋር በዚህ መልኩ በመልቲሜትር በዚህ መልኩ ማወቅ እንችላለን ማለት ነው። ለምሳሌ አሁን ኢንጀክተር ለመለካት እዚህ ጋር ያው ኢንጀክተር አለ። ኢንጀክተር ሁለት አይነት ነው ያለው፣ ሃይ ሬዚስታንስ ያላቸውና ሎው ሬዚስታንስ ያላቸው ነው። ሎው ሬዚስታንስ ያላቸው ከ2 እስከ 4 ኦhm ድረስ ካላቸው ኖርማል ነው የሚባለው። ስለዚህ አሁን ይሄን ለመለካት ለምሳሌ ይሄኛ አሁን ማክሲመም ከፍተኛ ሆነ ከ10 እስከ 14 ቮልቴጅ ላይ ነው የሚሆነው፣ ኦhm ላይ ነው የሚሆነው። ሚኒመም ደግሞ ከሆነ ከ2 እስከ 4 ኦhm ላይ ነው። ሁለት አይነት ኢንጀክተር ስለሆነ ማለት ሬዚስታንሳቸው። ስለዚህ እኛ ምንድነው የምናደርገው አሁን እዚች ጋር 200 ላይ ነው የምናደርገው። ይሄ 200 አለ፣ 20 ኬ አለ፣ 200 ሺህ ኬ አለ። ይሄ እንደ ሬዚስታንስ በጨመረ መጠን ነው። ስለዚህ እኛ እቺኛው የምንለካው እቃ በጣም ወሳኝ ናት። አሁን እኛ የምንለካው እቃ ሬዚስታንሷ ማክሲመም 14 ከሆነ ነው፣ ያኛው ከፍ ያለ ከሆነ ማለት ነው። ወይም ደግሞ አነስተኛ ትንሿ ከሆነች ደግሞ 2 ነጥብ ምናምን ሊሆን ይችላል በሬንጅ ማለት ነው። ስለዚህ አሁን እኛ ጋር እዚህ ጋር 200 ላይ ካረግን በቂ ነው። ስለዚህ 200 ላይ እናደርገዋለን። ይሄኛው ኦም ላይ እዚህ ጋር እንዳለ ኦም ላይ ይሆናል። ይሄ ኮመን ላይ ይሆናል። ፖዚቲቭ እዚሁ ኦም ላይ ይሆናል ማለት ነው። ስለዚህ አሁን ቀጥታ መለካት እንችላለን ማለት ነው። ለመለካት አሁን እዛ ላይ ካረግን በኋላ ይኸው እዚህ ውስጥ ኢንጀክተሩ ውስጥ እንደዚህ ይኸው ኮኔክት እርስ በርሳቸው ሳይነካኩ በዚህ መልኩ ኮኔክት እናደርገዋለን። ይሄ ኮኔክት አድርጌ ያለው እዚህ ጋር 2 ኦም እያሳየኝ ነው ማለት ነው። ስለዚህ የዚች ኢንጀክተር ሬዚስታንሷ 2 ኦም ነው ማለት ነው። 2 ኦም ነው ኦልሞስት የዚህ 2 ኦም ለሎው ኢምፒደንስ ሬዚስተር ቆንጆ ነው። ሌላኛው ኤሌክትሮኒክስ ላይ ሬዚስታንስ ለመለካት ነው። ለምሳሌ አሁን እቺኛዋ ሬዚስተር በከለሯ ስናየው አሁን ወደ 300 አካባቢ ኦምስ ነው ያላት በከለር ስናየው። ነገር ግን በከለር የማና ከሆነ ቀጥታ በመልቲሜትር ለመለካት ከፈለግ ይሄ 200 ላይ ብናደርገው አናገኝም።
ይኸው 0.33 አግኝቻለሁ። አሁን 0.3 ሲባዛ ለ1000 ነው የሚለው ኬ ስለሆነ ይሄኛው ኬ ስለሆነ 0.3 ሲባዛ ለ1000 ስንለው አጠቃላይ 330 ኦም ነው ማለት ነው። 330 ኦም ወይም ደግሞ 0.33 ኬ ኪሎ ኦም ማለት ነው። 0.33 ኪሎ ኦም ወይም ደግሞ 330 ኦም ማለት ነው። በዚህ መልኩ ኤሌክትሮኒክስ ላይም እንደዛው የሬዚስተር መለካት እንችላለን። አንደኛው የሬዚስታንስ ለመለካት መልቲሜትር የምንጠቀምበት ሜካኒዝም እንደዚህ ነው ማለት ነው። ኮንቲኒቲ ለመለካት ይሄ ኮንቲኒቲ ማለት አንድ ሰርኪዩት ሙሉ ነው ወይስ አይደለም የሚለውን ለማወቅ ማለት ነው። ስለዚህ ኮንቲኒቲ የምንለው ለምሳሌ ይኸው ኮንቲኒቲ ከሬዚስታንስ ቀጥሎ ያለች እቺ ኮንቲኒቲ ናት። እቺ ኮንቲኒቲ ናት። ይኸው ኮንቲኒቲ እዚህ ላይ እናደርገዋለን። እየለካን ለምሳሌ አሁን የዚችኛዋ ሮተር ኮንቲኒቲ ለመለካት ኦልተርኔተር ኮይል ማለት ነው። ስለዚህ ይሄ ኮይሉ አንዱ ጫፍ እዚህ ላይ ነው የሚሆነው። አንዱ ጫፍ ተጠምጥሞ ውስጥ ላይ ተጠምጥሞ ማለት በዚህ መልኩ ነው የምንጠመጥመው ውስጥ ላይ ኮይሉ የኦልተርኔተር ኮይል ማለት ነው። ተጠምጥሞ በዚህ መልኩ ነው የምንጠመጥመው። ስለዚህ ሁለት ጫፍ አለው ማለት ነው። አንዱ ጫፍ እዚች ጋር ነው የሚሆነው፣ ሌላኛው ጫፍ ደግሞ እዚች ላይ ነው የሚሆነው። ስለዚህ ሁለቱ መሀል ኮንቲኒቲ መኖር አለበት፣ ካልሆነ ኦፕን አለ ማለት ነው። ስለዚህ ይሄን ለመለካት ይሄው በቀላሉ ኮንቲኒቲ ላይ አድርገን አሁን እንደምናየው ኮንቲኒቲ ያለው ማለት ስለዚህ ኮይሉ ኮምፕሊት ነው፣ ኦፕን አይደለም ማለት። ስለዚህ እንደምታዩት ይሄ ከዚህ ኮይል ከውስጥ ላይ ያለው ማለት ነው። ይሄ ውስጥ ላይ ይታያል። ውስጥ ላይ ያለው ኮይል ተጠምጥሞ አንዱ በዚህ ጫፍ ሌላኛው ደግሞ በዚህ ጫፍ ይሄድና አንዱ እዚህ ጋር ስሊፕሪንግ ላይ ይሆናል፣ ሌላኛው እዚህ ላይ ይሆናል። ስለዚህ ሁለቱ መሀል ኦፕን ካለ ይሄ ኮይል ኤሌክትሮማግኔትን ሊፈጥር አይችልም ማለት። ስለዚህ ይሄ ኦፕንና አለመሆኑን በዚህ በኮንቲኒቲ በዚህ መልኩ ማየት እንችላለን ማለት ነው። ስለዚህ በዚህ መልኩ ነው የምንለካው። ሌላ ምሳሌ ከወሰን ደግሞ እዚህ ጋር አሁን ስታርተር ሞተር ላይ ኮር አለ። ይሄ ስታርተር ሞተር ኮር ነው። ይሄ ኮርም ኮይል አለ ውስጥ ላይ። ውስጡ ኮምፕሊት ነው አይደለም የሚለውን ለማወቅ አንዱ ጫፍ እዚህ ያለ፣ ሌላኛው ጫፍ ደግሞ እዚህ ጋር አድርገን ማየት እንችላለን። ኮንቲኒቲ አለው ማለት ነው። ሌላኛ ደግሞ ፉዝ ለማየት ፉዝ ቦክስ ላይ ፉዞቹ ኖርማል ናቸው አይደለም የሚለው ለማየት የምንጠቀመው በኮንቲኒቲ ነው። እንደዚህ ይሄ ኮንቲኒቲ ተጠቅሞ ማለት ነው። እዚህ ጋር ይሄው ፉዝ ላይ ኮንቲኒቲ ቼክ ለማድረግ እዚህ ጋር ይሄው ኮመን ላይ ይሆናል። ይሄ አይቀየርም። ይሄም ደግሞ ፖዚቲቭ እዚህ ላይ ነው የሚሆነው። ከዛ በኋላ ይሄው ኮንቲኒቲ ላይ እናደርጋለን ይችን። ከዛ እያንዳንዱ ፉዞች ቴስት ማድረግ እንችላለን። ፉዞቹ ይሰራሉ ወይስ አይሰሩም የሚለውን ለማወቅ ይሄም ይሰራል ማለት ነው። ሶስተኛም እንደዛ ሁለቱ ጫፍ ላይ ያደርግ፣ ይሄም እንደዛ። እስቲ አሁን ደግሞ ዳውድ እንዴት እንደምንለካ እንየው። እዚህ ጋር ፖዚቲቭ እዚሁ ፖዚቲቭ ላይ ይሆናል፣ ኔጌቲቭ ደግሞ እዚህ ኔጌቲቭ ላይ ይሆናል። ከዛ በኋላ ቺፕሮብ አሮ ወደ ይሄ ኮንቲኒቲ ነው። ይሄ ዳውድ ላይ እናደርገዋለን። ይኸው እቺ ዳውድ ላይ እናደርገዋለን። ከዛ በኋላ ዳውድ ቅድም እንዳወራ ነው። ለምሳሌ ኤሌክትሮኒክስ ብንጀምር እቺ ዳውድ ናት። ዳውድ ስራው ምንድነው? ኤሌክትሪክ ካረንት ዋን ዌይ ብቻ ፍሎ እንዲያደርግ ማድረግ ነው። ለምሳሌ አሁን ብንወስድ ዋን ዌይ ቫልቭ ሃይድሮሊክ ላይ ዋን ዌይ ቫልቭ ሃይድሮሊክ ዋን ዌይ ማለፍ ይችላል። ሪቨርስ ያደርግ ይዘጋበታል ቫልቭ። ይሄም እንደዛ ነው። ኤሌክትሪክ ላይ እንደ ዋን ዌይ ቫልቭ ነው የሚያገለግለው። ኤሌክትሪክ ዋን ዌይ ማለፍ ይችላል፣ ሪቨርስ እንዳያልፍ ያደርገዋል። ስለዚህ ይሄ ቴስት ለማድረግ ምንድነው የምናደርገው? እቺ ዋን ዌይ በአንድ አቅጣጫ ያሳልፋል፣ በአንድ አቅጣጫ ደግሞ ስለማያሳልፍ እዚህ ጋር አሁን የለም እዚህ ጋር አሁን ደግሞ 0.5 እያነበበ ነው። ስለዚህ ዳውድ ትሰራለች ማለት ነው። ዋን ዌይ ትሰራለች። ዋን ዌይ ደግሞ ስለማሰራ እቺ ዳውድ ትሰራለች ብለን እንወስዳለን ማለት ነው። ስለዚህ እቺ ትሰራለች። ሌላኛው ኤልኢዲ ነው፣ ላይሚቲክ ዳውድ። ይሄም ዳውድ ናት። እቺ ዳውድም እቺ ደግሞ በላይት ነው የምናየው። ላይ የሚሰጥ ከሆነ ይሰራል፣ የማይሰጥ ከሆነ አይሰራም። በዚህ በኩል እየሰራ አይደለም፣ እንቀይረው።
ይኸው ላይት ትሰጣለች። ስለዚህ ትሰራለች። በአንድ በኩል ላይት ትሰጣለች፣ በአንድ በኩል ደግሞ ምንም አሰራም። ስለዚህ እንደዛ ከሆነ ነው ይሰራል የምንለው። እንደምታዩት ይሄ ምንም አይሰራም በዚህ ዳይሬክሽን። በዚህ ዳይሬክሽን ደግሞ ላይት አለው። ይኸው ላይት አለው። ስለዚህ እቺ ትሰራለች ማለት ነው። ስለዚህ ዳውድ ስለሆነችም ዋን ዌይ ብቻ ስለምታሳልፍ ፓወር። ሌላኛ ኦልተርኔተር ነው። ኦልተርኔተር ላይ ካየ ነው እዚህ ጋር ዳውድ አለ እንደምታዩት። ይሄው እቺን እዚህ ላይ እናደርጋለን። እቺ እዚህ ላይ 0.5 ኦኬ። ከዛ እቺን እዚህ ጋር እቺን እዚህ ጋር ስናደርግ ደግሞ ምንም መኖር የለበትም ማለት ነው። ስለዚህ ይሄም ዳውድ እነዚህ 1 2 3 እነዚህ ሶስቱም ዳውድ ናቸው። ዋን ዌይ ብቻ ነው የሚያሳልፉት። ሪቨርስ መስራት የለበትም። እንደዛ ከሆነ ይሰራል ብን እንወስዳለን። ዳውድ በዚህ መልኩ ነው ቴስት የሚደረገው፣ በዚህ መልቲሜትር በመጠቀም ማለት ነው። ስለዚህ ዋና ቶፒካችን ስለ መልቲሜትር ስለሆነ ሌላኛው ምንድነው እዚህ ጋር ያልሰራ ነው አርፒኤም ለመለካት። አርፒኤም ይሄው አርፒኤም ሁለት አይነት አለ። ይሄኛው ከሆነ በ10 እያባዛ ነው። ይሄ ደግሞ ኖርማሊ ያለው ሪያሊቲ ነው የምንወስደው። ስለዚህ አርፒኤም ላይ እናደርጋለን የመኪና ፍጥነት ለመለካት ማለት ነው። ከዛችን እነቅለውና የራሱ ፕሮብ አለ። ይሄው እዚህኛው ይሄኛው ፕሮብ ማለት ነው። ይሄኛው ፕሮብ ተጠቀመው። ስለዚህ የዚህኛው ፕሮብ ፖዚቲቭን ይሄው ፖዚቲቭ ላይ፣ ኔጌቲቭን ደግሞ ይሄው ኔጌቲቭ ላይ እናደርጋለን። ኦኬ። ከዛ በኋላ እቺን ሃይ ቴንሽን ኬብል ላይ እናደርጋለን። ሃይ ቴንሽን ኬብል ላይ እናደርጋለን። ስለዚህ እቺ ይሄው በዚህ መልኩ ሃይ ቴንሽን ኬብል ላይ ይሄው ገብቷል። አሁን ኦልሞስት ዜሮ ነው እያነበበ ያለው እንደምታዩት። ከዛ ቁልፋችን ኦን እናደርጋለን። ሲስተሙ ኦን እያደረገ ነው። ይሄው ሞዴል ላይ ነው እያሳያችሁ ያለሁት። ስለዚህ የዚህ አርፒኤም አሁን ፍጥነቱ ምን ያክል እንደሆነ ይሄው አርፒኤም በዚህ ላይ ያው ግናት እያደረገ ያለውን 20። ስለዚህ አርፒኤሙ እዚህ ላይ ማለት እንችላለን ማለት ነው። መጨመር ብንፈልግ ይሄው በጣም ማክሲመም ላይ ማለት ነው። ማክሲመም ፍጥነት። ስለዚህ አርፒኤሙ ምን ያክል እንደሆነ እዛ ላይ ይሄ እያየን ነው። እዛ ይሄ ፍጥነቱ ይሄ ማክሲመም ነው። ከዛ ፍጥነቱ ከዚህ ስንቀንስ ይሄው እንደምታዩት ፍጥነቱ እየቀነሰ ነው። እዚህ ጋር አርፒኤሙ እየቀነሰ ነው የሚሄደው ማለት ነው። ነሰ ኦልሞስት ይሄም እየቀነሰ ስለሆነ ፍጥነቱ፣ ስለዚህ አርፒኤሙ ይሄው ሄዶ እያነበበ እየቀነሰ ይሄዳል ማለት ነው በራሱ ፍጥነት። ስለዚህ በዚህ መልኩ አርፒኤም ማየት እንችላለን ማለት ነው። አርፒኤም በዚህ መልኩ መለካት እንችላለን። ይሄ በጣም ቀላል ነው። በሌላ ታኮሜትር የማይኖረን ከሆነ በታኮሜትር ቦታ ላይ ይሄን ተጠቅመን ይሄው ዜሮ ኦልሞስት ይሄው ቆመዋል። ስለዚህ በዚህ መልኩ ነው አርፒኤም የምንለካው። ደግሞ እስቲ ካረንት እንዴት እንደምንለካ ነው። ለምሳሌ አሁን ካየነው እቺ አምፖል እየበራች ነው እንደምታዩት። እቺ አምፖል እያበራዋት አምፖላ ውስጥ ምን ያክል ካረንት እየወሰደች እንደሆነ ለማየት ያክል ባትሪ ጋር ሄዳለሁ። ይሄው እዚህ ጋር ባትሪ ጋር መጣና መጀመሪያ ይሄን መቀየር አለብን ተርሚናሉን ፕሮቡን። ከዛ ይሄ 20 አምፔር ጋር አደርገዋለሁ ካረንት ስለሆነ። ከዛ እቺን ወዴት ይወስዳለሁ? ወደ 20 የምትለው ላይ ይወስዳለሁ። ይሄው 20 የምትለው ጋር ይወስዳለሁ። ከዛ በኋላ ሲሪየስ ነው የሚገናኘው። አንዱን እዚህ ላይ አደርገዋለሁ፣ አንዱን ደግሞ እዚህ ላይ። ከዛ አሁን ይሄው 6.47 አካባቢ አምፔር ፍሎ እያደረገ ነው ወደ አምፖሉ። ለምሳሌ አሁን እጂ አምፖሉን ባጠፋ ወይም ደግሞ ማብራቱን ባጠፋ ዜሮ መሆን አለበት። ኦኬ አምፖሉን አጥፍቻለሁ። አሁን ነቅዬ ባየው ዜሮ ነው ማለት ነው መሆን አለበት። ይሄው እንደምታዩት ኦኬ ይሄው ዜሮ። ስለዚህ ምንም የለም ማለት። ስለዚህ ካረንት በዚህ መልኩ ነው የሚለካው። ሌላ ደግሞ ኤሲ ቮልቴጅ ለመለካት ነው። ኤሲ ቮልቴጅ ለመለካት እዚህ ጋር እንደምታየው ኔጌቲቭ ላይ ነው የሚሆነው፣
ፖዚቲቭም እዚህ ላይ ነው የሚሆነው ተርሚናሉ። እቺኛው 700 ላይ ነው የምናደርገው። ምክንያቱም እኛ ሀገር ስታንዳርድ የኤሲ የግድግዳ ነው የምንለካው። ኤሲ ሲንግል ፌሱ እኛ ሀገር ላይ 220 ቮልት አካባቢ ነው። ስለዚህ 200 ላይ ካረኩ ከዛ በላይ ስለሆነ አይሆንም። ስለዚህ ምን ላይ ማድረግ አለብኝ? 700 ላይ ማድረግ አለብኝ ማለት። ስለዚህ 700 ላይ እናደርገዋለን። ከዛ በኋላ ቀጥታ ሄደን ሶርሱ ጋር ኮኔክት አድርገን መለካት ነው ማለት ነው። በጣም ቀላል ነው። ደግሞ ቴምፕሬቸር ነው። ቴምፕሬቸር ለመለካት እዚች ቦታ ላይ የሚሰካ ሌላ ቱል አዳፕተር አለች። ይህችኛው አዳፕተር ሰዎችን እዚህ ጋር መሰካት እንችላለን። ኦኬ። ከዛ በኋላ እችኛዋን ፕሮባን ይዘን ዲግሪ ሴልሲየስ የሚለው ጋር እንወስዳለን። ያው ዲግሪ ሴልሲየስ ጋር ይወስዳል ማለት ነው። ስለዚህ አሁን እቺ የሚፈልግበት ቦታ ላይ ኩለንት ከሆነ ኩለንት ላይ የሚፈልግበት ቦታ ጫፏን የሚፈልግበት ቦታ ላይ ስናስገባ እዚህ ላይ ምን ያክል ቴምፕሬቸር እንደሆነ ይነግረናል ማለት። ስለዚህ አሁን ያለው የአትሞስፌር ቴምፕሬቸር ነው እየነገረ ያለው። እዚህ አካባቢ ላይ ያለው አሁን 23 ዲግሪ ሴልሺየስ ነው ማለት። ስለዚህ ቴምፕሬቸርን በመልቲሜትር ለመለካት በዚህ በቀላሉ እንለካዋለን። እቺን እዚህ እንሰካዋለን። ከዛ እቺ ሴልሺየስ ላይ እናደርገዋለን። ከዛ እዚህ ጋር ዲስፕሌይ ያደርገዋል ማለት። ስለዚህ ቴምፕሬቸር በዚህ መልኩ ነው በመልቲሜትር መለካት የምንችለው። በጣም ቀላል። እንማር ባንድነት እንሻሻል